ይህ መዝሙር አረብ ሀገር ላይ ስደት ላይ ላሉት ለእህት ወንድሞቼ ነው። በመከራችሁ ጊዜ በሐዘናችሁ ጊዜ ይህንን መዝሙር አድምጡ። በጌታ በደንብ ሼር ኮፒ ሊንክ አድርጉልኝ። በስምህ ታምኛለሁ እንዳትተወኝ ለሚያሳድደኝ ጠላት ለሞት አትስጠኝ ጸጥታዬ ነህ ጌታ መደምደሚያዬ የመጨረሻዬ ኢየሱሴ ለኔ ነው ኢየሱሴ ለኔ ኢየሱሴ ለኔ የኔ ቆንጆ መልካም ሴት ያለፈው ነገርሽ አይቀየርም። ካወቅሽበት ግን ያለፈው ለወደፊትሽ የሆነ ትምህርት አለው። ካለፈው ተማሪ እንጂ በፍጹም እንዳታማርሪ። ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛ። እኔ ከማውቀው ስንጥቃቴ እግዚአብሔር ከዕለታት አንድ ቀን እንዲህ ማሰብ ጀመርኩ። ለምን ተፈጠርኩኝ በዚች ምድር ላይ? ለምንስ ተወለድኩ በዚች ዓለም ላይ? ግራ ጋብቶኛል የዚች ምድር ጣም ታስቤበት ወይስ ማንም ሳይፈልገኝ መጣው በአጋጣሚ? ማንስ ፈልጎኝ ነው እዚህ የመጣሁት? ለማን ዓላማ ነው እዚህ የተገኘሁት? የሆነ ነገር ሳጣ ያስለቀሰኝ ከሆነ እኔ ግን የማምነው ትደርሻለሽ ያለኝን ነው። እኔ ግን የማምነው አባት ሆንሻለሁ ያለኝን ነው። እኔ ራሴ ብርሃን በመሆንበት አኖርሻለሁ ያለኝን ነው። በዙሪያ ያለው ችግሬ ይህን ባይነግረኝ ነገርሽ ሞተ ተቀበረ አብቅቷል ቢለኝ ኢየሱስ ይላል ውስጤ ኢየሱስ ይላል አንደበቴ ሌላውን ደሞ እንዳላይ ጸጋዬ ድርብ ይላል ኢየሱስ ኢየሱስ ይላል ውስጤ የኔ ግን ይለያል እኔን አይደለም እኔን ከኢየሱስ የሚለይ ሞት የለም ጭራሽ ይበስ ብሎ እንኳንስ ሊለየን እኔና ኢየሱስን ሞት ነው ያገናኘን። የኔ ግን ይለያል እኔን አይደለም እኔን ከኢየሱስ የሚለይ ሞት የለም ጭራሽ ይበስ ብሎ እንኳንስ ሊለየን